10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ሁለቱም እንደቀጠለ ነው። ድምጻዊ ሰማኝ መለሰ የሚባል ሀገር ህክምናውን እየተከታተልኩ ነው። እጅግ በጣም አመሰግናለሁኝ። ጉሉ ኢትዮ ቱርኪ በጣም ወዳችኋለሁ፣ አከብራችኋለሁ። ተመልካቾቼ ጥረቴን አበረታቱኝ። እንደሰማችሁት ማለት ነው። በቅርቡ ህይወቱን ያጣው አርቲስት አብዛኞቻችሁ ሰምታችሁታል ሚዲያ ላይ አንድ ሆስፒታል ላይ ህክምና ክትትልን እያደረገ እንደሆነ ነው ቪዲዮ እንደሚያሳየው። ክብደቱንም ደግሞ 10 ኪሎ በ7 ሳምንታት ውስጥ እንደቀነሰ ነው የሚናገረው ማለት ነው። ይሄ ማለት የክብደት ህክምና ላይ እንዳለ ነው ነገሩ የሚያሳየው። ምንም እንኳ ኦፊሻሊ የተባለ ነገር ከሆስፒታሉም ከሚዲያም የተባለ ነገር ባይኖርም ግን አንድ ጥንቃቄ የክብደት መቀነሻ ህክምና ወይንም ደግሞ መድኃኒቶች ላይ አንድ ጥንቃቄ ነገር ልንገራችሁ። ይሄ ህክምና ክብደት የሚቀንሱ መድኃኒቶች ማለት ነው ገዳይ የሆኑ አንዳንድ ሳይድ ኢፌክቶች አሏቸው፣ የጎንዮሽ ጉዳት ማለት ነው። እሱ ምንድነው? የጨጓራችን ጀርባ የሚገኘው ፓንክረስ የሚባል ግላንድ አለ። እሱ ላይ ጉዳት ያመጣል ይሄ ነገር። እንግዲህ እነኚህ መድኃኒቶች የተለያዩ ብራንዶች ሲኖራቸው ኦዘምፒክ፣ ዊጎቪ፣ ሞንጃሮ የተለያዩ ስሞች አሏቸው። ይሄም እዚህ ጋዜጣ ላይ ዘጋርዲያን ላይ እንደምታዩት ማለት ነው ዩኬ ላይ የተጠና ብዙ ታካሚዎች ይህን ሪፖርት እንዳደረጉ እና የሞቱ ሰዎችም እንዳሉ የሚያሳይ ነው ማለት ነው። ስለዚህ ይህንን መድኃኒት የምትጠቀሙ ሰዎች ጥንቃቄ እንድታደርጉና ሰዎች በክትትልና ጥንቃቄ መውሰድ ይጠበቅባቸዋል።